ሰላም ሰላም እንዴት ናችሁልኝ? ሊሊ ነኝ። ዛሬም እንደምታዩት በአዲስ ቪዲዮ ተመልሼ ብቅ ብያለሁ። ከርዕሱ እንዳያችሁት ዛሬ የማሳያችሁ እንዴት በቤታችን የራሳችንን ጸጉር መቁረጥ እንደምንችል ነው። መቁረጥ ስል ያው ጫፍ ጫፉን ማለት ነው። ይሄ ቪዲዮ በተለያየ ምክንያት ጸጉር ቤት መሄድ ለማትችሉ ወይንም ደግሞ የማትፈልጉ ሰዎች ካላችሁና ጸጉራችሁን እንዴት ራሳችሁ ቤታችሁ መቁረጥ እንደምትችሉ ማወቅ ለምትፈልጉ ሰዎች ነው። ጥሩ ትምህርት እንደምትወስዱበት ተስፋ አደርጋለሁኝ። እኔ የጀመርኩት በፎን በደረቀ ጸጉር ነው። ያው በፎን በደንብ አድርጌ ቀጥ አድርጌ አበጥሬዋለሁኝ ማለት ነው። ለመቁረጥ እንዲመቸኝ ያው ሁሉም እኩል እንዲሆንልኝ ማለት ነው። እናንተ ከፈለጋችሁ በተተኮሰም ጸጉር ማድረግ ትችላላችሁ። ጸጉራችንን እንግዲህ ለመቁረጥ ከሚያስፈልጉ ነገሮች ዋነኛው ጸጉር መቁረጫ መቀስ ነው። ለጸጉር ተብለው የሚሸጡ መቀሶች አሉ። እነሱን መጠቀማችሁን እንዳትረሱ። በተረፈ ጸጉራችሁን የምታካፍሉበት እንደ ሙሽጥና ጸጉራችሁን የምታስይዙበት ማስያዣ ነው የሚያስፈልጋችሁ። ይህንን ይመስላል እንግዲህ ጸጉሬ ፍሪዝ ሲደረግ እውነት ለመናገር ይህንን ያህል ራሱ ያደገም አይመስልም፣ ግን አድጓል እግዚአብሔር ይመስገን። እና ያው አሁን ጫፍጫፉን እንቁረጥኝ ማለት ነው። መጀመሪያ እንግዲህ ጸጉራችንን ወደፊት በማበጠር ነው የምንጀምረው። ከዛ በኋላ እንደምታዩት የማህከለኛውን ማለት ነው ብቻውን ማለት ነው እከፍላለሁኝና በደንብ አበጥረዋለሁ። የቀረውን ጸጉር ወደ ኋላ አስይዛለሁኝ። ከዛ በኋላ የማከለኛውን ጸጉር በምታዩት መልክ ማለት ነው ወደ ላይ እኩል አድርጌ ካበጠርኩኝ በኋላ ማለት ነው ጫፉን በደንብ እኩል እንዲሆንልኝ በሙሽጥ ካበጠርኩት በኋላ እስከ ጫፍ ድረስ በእጄ በመሳብ ይይዝና ማለት ነው ጫፉን እቆርጣለሁኝ። ከዛ ደግሜ ትንሽ ካበጠርኩትኝ በኋላ የሚስተካከል ነገር ካለ አስተካክላለሁኝ። ከዛ እንዳያችሁት የቆረጥኩትን ጸጉር እንግዲህ መሀል ለመሀል ከፍየዋለሁ ማለት ነው። ሁለት ቦታ ግራና ቀኝ አድርጌ ከዛ አንዱን ፓርት ትይዙና ማለት ነው ከሱ ከመሀከል ወደ ጆሮአችሁ ደግሞ ወደ ታች አድርጋችሁ ከፍላላችሁ። ከዛ በኋላ መጀመሪያ የቆረጥኩትን ጸጉር ማለት ነው እንደ ጋይድ አድርጌ ነው የምጠቀመው ማለት ነው። በሱ መሰረት የጨመርኩትን ጸጉር አብሬ እቆርጣለሁ፣ አብሬ አስተካክላለሁ ማለት ነው። ዛሬ ምንም አልሰስትም። እንደምታዩት በደንብ ነው የምቆርጠው፣ ምክንያቱም ጤናማ ጸጉር እንዲሆንልኝ ነው የምፈልገው። ከርዝመቱ ሳይሆን ከጤንነቱ ስለሆነ ያው በደንብ ነው የምቆርጠው ዛሬ። ከዛ የቆረጥኩትን ፓርት ትዊስት ሰራዋለሁ። እንደምታዩት እንዴት ጫፉ ራሱ ቆንጆ እንደሆነ ባንድ ሆኖ የሚሰማችሁ፣ በቃ ስታበጥሩት ራሱ ቀላል ነው የሚሆንላችሁ ማለት ነው። ለማበጠር ራሱ ጫፉ ከተቆረጠ በጣም ጤናማ ጸጉር ነው የሚሆነው ወዲያው ማለት ነው። ከዛ ይህንን በቆረጥኩበት ሁኔታ የሌላኛውን ሳይድ ደግሞ እንደዛው አድርጌ ቆርጣለሁኝ ማለት ነው። ከዛ በኋላ እንግዲህ እንደዚህ ይዤ አንዳንድ ጸጉሮች በአይን የማያቸው አሉ ማለት ነው። የተበላሹ ካሉ እንደዚህ በእጃችሁ ይዛችሁ አንዳንዶቹን ጸጉሮች ማለት ነው ትቆርጣላችሁ ማለት ነው።
በነገራችን ላይ በጣም አድካሚ ነው። ጸጉሩን ወደዚህ ወደዛ መያዙ በጣም አድካሚ ነው። ከዛ በኋላ መጀመሪያ ላይ እንደከፈልኩት አድርጌ እከፍልና ግን ከመሃል ጭንቅላቴ ጸጉር ጨምርበታለሁኝ ማለት ነው። ጨምሬበት ከዛ በኋላ እሱን ደግሞ አስይዛለሁኝ። መጀመሪያ ላይ የከፈልኩት መሃል ፓርቱን ሆኖ ግን እስከ መሃል ጭንቅላቴ አልነበረም። አሁን ማለት ነው ከመሃል ጭንቅላቴም ጸጉር ጨምርና ማለት ነው ከፊቱ ጋር ካስተካከልኩት ጋር አብሬ ይዘዋለሁ እንደምታዩት አድርጌ። ከዛ የቀረውን ጸጉር ወደ ኋላ ሲዛለሁኝ ማለት ነው። ከዛ የፊት ለፊት ጸጉሬን እንዳልኳችሁ እንደ ጋይድ ተጠቅሜ ማለት ነው የጨመርኩትን ጸጉር አብሬ አስተካክላለሁኝ። በነገራችን ላይ ጸጉሬ እኩል እንዲሆን አልፈልግም። ሁሉም ከፊትም ከኋላም ያለው እኩል እንዲሆን አልፈልግም። በተፈጥሮ ማለት ነው ጸጉሬ ደረጃ አለውና ያንን ደረጃውን እንዲይዝ እፈልጋለሁኝ። ስለዚህ እኩል አድርጌ አይደለም ቆርጠው ፍሪዝም ሳደርግ እንደዛ ሲሆን ነው የሚያምረውና እንደዛ ነው ማረገው። እንደምታዩት ከፊቱ ጋር አስተካክዬ የማከለኛውንም እንደዛ አስተካክላለሁኝ ማለት ነው። ከዛ በኋላ የኋላ ጸጉሬን እፈታና እስከ ኋላ ድረስ መሃል ለመሃል እከፍልና ማለት ነው ያስተካከልኩትን ጸጉር አሲዝና ለሁለት ከፍዬ ከኋላ ያለውን ወደፊት ወደ ደረቴ አምጥቼ በማበጠር ከዛ በኋላ ጫፉን አስተካክላለኝ ቆርጣለሁ ማለት ነው። ከዛም በሌላ ሳይድ ያለውንም ቆረጥኩትን ጸጉር አሲዤ ማለት ነው ከኋላ ያለውን ወደፊት በማምጣት ወደ ደረቴ በማምጣት ማለት ነው እሱንም በተመሳሳይ መንገድ ቆርጣለሁኝ። በነገራችን ላይ እንግዲህ እኔ ጀርመን ከመጣሁኝ አንዴም ጸጉር ቤት ሂጄ እንደማላቅ ነው ምነግራችሁ እና ብዙ ነገር ራሴ ነው ማደርገው ማለት ነው። ጸጉሬን ከመቁረጥም ይሆናል መስራትም ይሆናል እና ብዙ ነገር ያው ራሴ ነው በሂደት የተማርኩትኝ እና መማር የምትችሉት ነገር ነው። መፍራት የለባችሁም። ይሄ እንግዲህ ሳልቆርጦ የነበረ ቪዲዮ ነው። እንዴት ጫፍ ጫፉ ቅጥንጥን ብሎ እንደነበረ ስስት እንዳለ
ይሄ ደግሞ ከቆረጥኩት በኋላ ነው። እንደምታዩት በደንብ ውፍር ያለ ጸጉር ሆኗል ማለት ነው። ደስ የሚል ዝንፍልፍል ያለ ጸጉር ሆኗል። ከዚህም በኋላ እንግዲህ ልተኛ ስለሆነ ዝም ብዬ 2 ቦታ ሰራዋለሁ። በነገራችን ላይ እኔ ጸጉር በየ4 ሳምንቱ በየ6 ሳምንቱ ይቆረጥ ከሚሉት አይደለሁም። ያው አይታችሁ እናንተ አስፈላጊ ነው በምትሉት ሰዓት ነው መቁረጥ ያለባችሁ። ምክንያቱም ዝም ብላችሁ ቁመቱን ማሳጠር ጥቅሙ አይታየኝም ማለት ነው። ጤናማ ከሆነ ጫፉ ጤናማ ከሆነ ዝም ብላችሁ መቁረጣችሁ አስፈላጊ መስሎ አይታየኝም። እኔም አይቼ ጫፉ ጤናማ ካልሆነ የዛኔ ቆርጣለሁኝ ማለት ነው። ጫፉ ሲቆረጥ በጣም ማኔጅ ለማድረግ ጸጉራችሁ በጣም ነው የሚቀለው ለማበጠር። በተለይ ደግሞ በቃ ቶሎ ጫፉ አያያዝባችሁምና እንዳልኳችሁ አይታችሁ ጫፉ ጤናማ ካልሆነ ማለት ነው መቁረጥን አትፍሩ። ጸጉር ያድጋል። ቁመቱን ሳይሆን ሁሌ ማየት ያለብን የጸጉራችንን ጤንነት ነው ማየት ያለብንና ቁረጡት። ካልቆረጣችሁት ደግሞ መንታ ካለው ከተሰነጠቀ ማለት ነው ይሄ የተሰነጠቀው ነገር እየባሰ ጸጉራችንን ነው የሚያሳጥርብን። ጫፉ ካላማረ ሲያዩት እንደዚህ ጤናማ ካልሆነ ጸጉር ደስ አይልምና ቁረጡት። እና ከቆረጣችሁት በኋላ ደግሞ በደንብ ትሪት አድርጉት። ከዚህ በኋላ በጣም አሪፍ ቪዲዮ ነው መለቅላችሁ ማለት ነው። እንዴት ጸጉሬን ትሪት እንደማደርገው ብዙ አይነት ትሪት ማድረጊያ መንገዶች አሳያችኋለሁ። ብዙ የጸጉር ማስኮች አብረን እንሰራለን። ፕሮቴክት ስታይል እናደርጋለን አብረን እና ከናንተ የሚጠበቀው ሰብስክራይብ ማድረግ ነው። የዚህ ቤተሰብ አባል መሆን ነው። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።